የበሽታው ምንነት ሄፓታይተስ ቢ ይህ ማለት በሄፓታይተስ ቢ ቫይረስ ኢንፌክሽን አማካኝነት የተከሰተ የጉበት በሽታ ማለት ነው። ይህ በሽታ በጊዜ ካልታከመ ከፍተኛ የጉበት ጉዳትን፣ የጉበት ጠባሳን፣ ሰሮሲስ፣ ስካሪንግ ኦፍ ዘ ሊቨር፣ የጉበት ካንሰርን እና በስተመጨረሻ ሞትን ያስከትላል። ይህ በሽታ በደም እና ሌሎች የሰውነት ፈሳሾች አማካኝነት ከሰው ወደ ሰው ይተላለፋል። በሽታው ከባድ በሽታ ነው። ነገር ግን ትልቅ ከሆንን በኋላ ይህ በሽታ ቢይዘን ሰውነታችን በወራት ውስጥ ይዋጋውና ያሸንፈዋል። ከዚያ በኋላ በሽታው ሊይዘን አይችልም። ነገር ግን ይህ በሽታ ስንወለድ ይዞን ከሆነ በቀላሉ አይለቀንም። የዚህ በሽታ አይነቶች የሚከተሉት ናቸው። አኪዩት ሄፓታይተስ ቢ አንድ ሰው በዚህ በሽታ ተይዞ እስከ 6 ወራት ድረስ አኪዩት ሄፓታይተስ ቢ በሽታ አለበት ይባላል። ከዚያ በኋላ ክሮኒክ ሄፓታይተስ ቢ አለበት ይባላል። ስለዚህ የአኪዩት ሄፓታይተስ ቢ በሽታ ዕድሜ 6 ወራት ናቸው ማለት ነው። ብዙ ጊዜ ይህ ደረጃ ጉበታችን ላይ ብዙም ጉዳት አያደርስም። ክሮኒክ ሄፓታይተስ ቢ ይህ ማለት አኪዩት ሄፓታይተስ ቢ በሽታ ከያዘን ከ6 ወር በኋላ ቫይረሱ በሰውነታችን ውስጥ ካለ ይህ በሽታ ይዞናል ይባላል። ጥቂት ሰዎች ናቸው ይህ አይነቱ በሽታ የሚይዛቸው። ይህ አይነቱ በሽታ ከባድ በሽታ ነው። የጉበት ጠባሳን፣ ሰሮሲስ ያስከትላል። ይህን በሽታ የሚያመጣው ኤችፒቪ ሄፓታይተስ ቢ ቫይረስ የሚባለው ቫይረስ ኤችቢኤስኤጂ ሄፓታይተስ ቢ ሰርፋስ አንቲጀን ኢነር ኮር ኮንቴኒንግ ኤችቢሲኤጂ ኤችቢቪ ኮር አንቲጀን እና ኤችቢአግ ሄፕ ቢ አንቲጀን የሚባሉ ክፍሎች አሉት። ይህ ቫይረስ ደማችን ውስጥ ሲገባ የበሽታ መከላከያ ስርዓታችን ሳይቶቶክሲክ ቲ ሴልስ እና ናቹራል ኪለር ሴልስ የሚባሉ ቫይረሱን የሚዋጉ ሴሎችን ይለቃል። የበሽታ መከላከያ ስርዓታችን ከፍተኛ ምላሽ ከሰጠ ቫይረሱን ያሸንፈዋል። ቫይረሱ የጉበታችን ሴሎች አጥቅቶ ወደ ውስጣቸው ሲገባ ግራውንድ ግላስ መልክ ይኖራቸዋል። ይህ መልክ ይህንን ቫይረስ ከሌሎች የጉበት ቫይረሶች ለመለየት ይጠቅማል። Because hepatocytes are continually proliferating, the virus is constantly being shed into the blood which contributes to chronic infection causes. የበሽታው መነሻ ምክንያት ይህ በሽታ ኤችፒቪ ሄፓታይተስ ቢ ቫይረስ በሚባል የቫይረስ ኢንፌክሽን ይከሰታል። ይህ በሽታ ከሰው ወደ ሰው የሚተላለፈው በደም እና በሌሎች የሰውነት ፈሳሾች አማካኝነት ነው። ነገር ግን በማሳልና በማስነጠስ አይተላለፍም። ብዙ ጊዜ ይህ በሽታ ከሰው ወደ ሰው የሚተላለፈው በሚከተሉት መንገዶች ነው። በጾታዊ ግንኙነት፣ በምራቅ፣ ደም፣ የዘር ፈሳሽ እና የብልት ፈሳሽ አማካኝነት ይተላለፋል። መርፌ በጋራ መጠቀም ድንገት የተበከለ መርፌ ሲወጋን ከእናት ወደ ጽንስ ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ የጤና ባለሙያዎች ከወንድ ጋር የግብረ ሥጋ ግንኙነት የሚያደርጉ ወንዶች፣ አደንዛዥ ዕፅ በመርፌ የሚጠቀሙ ሰዎች፣ ከብዙ ሰው ጋር ግብረ ሥጋ ግንኙነት የሚያደርጉ ሰዎች፣ የረጅም ጊዜ የጉበት በሽታ ያለባቸው ሰዎች፣ የኩላሊት በሽታ ያለባቸው ሰዎች፣ ስኳር በሽታ ያለባቸው ከ60 ዓመት በላይ የሆናቸው ሰዎች፣ ይህ በሽታ የተስፋፋባቸው ሀገሮች የሚሄዱ ወይንም የሚኖሩ ሰዎች። ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች የሚከተሉት ናቸው። የቆዳችን እና አይናችን ቢጫ መሆን፣ ሽንታችን ቡናማ ወይንም ብርቱካናማ መልክ ሲኖረው፣ ነጣ ያለ መልክ ያለው ሰገራ ሲኖረን፣ ትኩሳት፣ ለሳምንታት ወይንም ወራት የሚቆይ ድካም፣ የምግብ ፍላጎት ማጣት፣ ማቅለሽለሽ እና ማስታወክ። የሆድ ህመም የበሽታው ምልክቶች መታየት የሚጀምሩት በሽታው ከያዘን ከ1 እስከ 6 ወራት ውስጥ ነው። ብዙ ሰዎች ምንም ምልክት አያዩም። ለሌላ በሽታ
ሲመረመሩ ነው የሚያውቁት። አንዳንድ ሰዎች ላይ ይህ በሽታ ከባድ የጉበት ጉዳት ሊያስከትልና ለብዙ ዓመታት ጉበታቸውን ሊያጠቃ ይችላል። በተለይ ደግሞ በጊዜ ካልታከመ። ይህ በሽታ ለብዙ ጊዜ ጉበታችን ላይ ጉዳት እያደረሰ ከቆየ የሚከተሉትን የጉበት በሽታዎች ያስከትላል። እነዚህም የጉበት ጠባሳ፣ ሰሮሲስ። የዚህ በሽታ ምልክቶች የሚከተሉት ናቸው። ድካምና አቅም ማጣት፣ የምግብ ፍላጎት ማጣት፣ ክብደት መቀነስ፣ ህመም መሰማት፣ በጣም የሚያሳክክ ቆዳ፣ የሆዳችን ሶፍት መሆን፣ ህመም መሰማት እና ማበጥ፣ የቁርጭምጭሚታችን ማበጥ። የጉበት ካንሰር በሽታ፣ ሊቨር ካንሰር። የዚህ በሽታ ምልክቶች የሚከተሉት ናቸው። ምክንያቱ የማይታወቅ ክብደት መቀነስ፣ የምግብ ፍላጎት ማጣት፣ ትንሽዬ ምግብ በልተን ቢሆንም ከፍተኛ የመጥገብ ስሜት መሰማት፣ የህመም ስሜት መሰማት፣ የአይናችን እና ቆዳችን መልክ ቢጫ መሆን። ፉልሚናንት ሄፓታይትስ ቢ ኢንፌክሽኑ ከፍተኛ የሆነ የሄፓታይትስ ቢ በሽታ፣ መወዛገብ፣ ፌንት ማድረግ፣ ሆዳችን አካባቢ ፈሳሽ መከማቸት እና በዚህ ምክንያት የሆድ ማበጥ። የቆዳችን እና አይናችን መልክ በጣም ቢጫ መሆን። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ። ሐኪማችን ይህንን በሽታ የምትመረምረው በተለያዩ የደም ምርመራ ዘዴዎች ነው። የሚከተሉት ሰዎች የዚህ በሽታ ምርመራ ቢያደርጉ ይመከራል። ይህ በሽታ ካለባቸው ሰዎች ጋር ንክኪ የነበራቸው ሰዎች፣ ይህ በሽታ በብዛት የተሰራጨበት ሀገር በቅርብ ሄዶ የነበረ ሰው፣ እስር ቤት የነበረ ሰው፣ በደም ስር የሚወጋ አደንዛዥ ዕፅ የሚጠቀም ሰው፣ የኩላሊት እጥበት ሕክምና እየወሰደ ያለ ሰው፣ እርጉዝ ሴት፣ ከወንድ ጋር ግብረ ሥጋ ግንኙነት የሚያደርጉ ወንዶች፣ የኤድስ በሽተኞች። ሐኪማችን ይህንን በሽታ እንዳለብን የምትመረምረው በተለያዩ የደም ምርመራ ዘዴዎች ነው። እነዚህም ሄፓታይትስ ቢ ሰርፋስ አንቲጀን ቴስት። ይህ ምርመራ በሽታውን ለሌላ ሰው ማስተላለፍ እንደማንችል ያሳውቃል። የዚህ ምርመራ ውጤት ፖዘቲቭ ከሆነ ይህ በሽታ አለብን እና ለሌላ ሰውም ማስተላለፍ እንችላለን ማለት ነው። የዚህ ምርመራ ውጤት ኔጋቲቭ ከሆነ በአሁን ሰዓት ይህ በሽታ የለብንም ማለት ነው። ሄፓታይትስ ቢ ኮር አንቲጀን ቴስት። ይህ ምርመራ አሁን ላይ በሽታው እንደሌለብን ያሳውቀናል። ነገር ግን በሽታው አኪዩት በቅርብ የያዘን በሽታ ወይንም ክሮኒክ የቆየ በሽታ መሆኑን አያሳውቅም። በተጨማሪም ከአኪዩት ሄፓታይትስ ቢ በሽታ እያገገምንም ሊሆን ይችላል። ሄፓታይትስ ቢ ሰርፋስ አንቲቦዲ ቴስት። ይህ ምርመራ ሰውነታችን ለበሽታው አንቲቦዲ መስራት አለመስራቱን ያሳውቀናል። የዚህ ምርመራ ውጤት ፖዘቲቭ ከሆነ ሰውነታችን ለዚህ በሽታ ኢሚዩኒቲ ወይንም አንቲቦዲ ሰርቷል ማለት ነው። ይህም ሊሆን የሚችለው የበሽታውን ክትባት ስለተከተብን ሊሆን ይችላል ወይንም ክትባቱን ካልተከተብን በሽታው በቅርብ ይዞን ሰውነታችን አሸንፎት ለቆናል ማለት ነው። ሊቨር ፋንክሽን ቴስትስ። የጉበት ሥራ አፈጻጸም ምርመራ ለሁሉም የጉበት በሽታዎች ምርመራ በጣም ጠቃሚ ነው። ይህ ምርመራ ጉበት የሚያመርታቸውን ኢንዛይሞች በደማችን ውስጥ ያላቸውን መጠን ይለካል። የእነዚህ ኢንዛይሞች መጠን በደማችን ውስጥ ከፍ ካለ ይህ የሚጠቁመው ጉበታችን ስለተጎዳ ስራውን በአግባቡ እየሰራ አይደለም ማለት ነው። እነዚህ ምርመራዎች የትኛው የጉበታችን ክፍል በትክክል እየሰራ እንዳልሆነ ለማወቅም ይረዳሉ። የእነዚህ ምርመራ ውጤቶች የጉበት መጎዳትን የሚጠቁሙ ከሆነ የሄፕ ቢ፣ ሄፕ ሲ እና የሌሎች ጉበት ኢንፌክሽን በሽታ ምርመራ ማድረግ ይኖርብናል ማለት ነው። ሄፓታይትስ ቢ እና ሄፓታይትስ ሲ የሚባሉት የጉበት በሽታዎች በዓለም ላይ ለጉበት መጎዳት ዋነኛ ምክንያቶች ናቸው። የጉበት አልትራሳውንድ ምርመራ ማድረግ ሊኖርብንም ይችላል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና
አኪዩት ሄፓታይተስ ቢ የሚባለው የዚህ በሽታ አይነት በራሱ ጊዜ ስለሚጠፋ ሕክምና አያስፈልገውም። ኢንፌክሽኑ ከባድ ከሆነ ማስታወክ እና ማስቀመጥ ሊኖረው ይችላል። ይህ ሲከሰት ሐኪማችን የሰውነታችንን ፈሳሽ እና ኤሌክትሮላይት ለማስተካከል ፈሳሾችና ኤሌክትሮላይቶች ትሰናለች። ይህ አይነቱ በሽታ ወደ ክሮኒክ ሄፓታይተስ ቢ እንዳይሸጋገር የሚያደርግ ሕክምና እስካሁን አልተገኘም። የያዘን በሽታ ክሮኒክ ሄፓታይተስ ቢ የሚባለው አይነት ከሆነ